ሰላም የተወደዳችሁ ዛሬ ደበርጃን ወይም ኤግፕላንት ለስኳር ህሙማን የሚሰጣቸውን ጥቅሞች በዝርዝር እናያለን። እንግዲህ የመጀመሪያው ከጥቅሞቹ መሃል ዝቅተኛ የግላይሴሚክ ኢንዴክስ አለው። ደበርጃን በጣም ዝቅተኛ ግላይሴሚክ ኢንዴክስ ስላለው ከተመገቡ በኋላ የደም ስኳር በፍጥነት እንዲጨምር አያደርግም። ዝቅተኛ ግላይሴሚክ ኢንዴክስ ያላቸው ምግቦች ቀስ ብለው የሚፈጩና የሚዋሃዱ ስለሆኑ የደም ግሉኮስ መጠንን ቀስ በቀስ እንዲጨምር ያደርጋሉ። ደበርጃንም ቀኑን ሙሉ የተረጋጋ የደም ስኳርን ለመጠበቅ ጥሩ ምርጫ ያደርገዋል። ሌላኛው ጠቀሜታው ከፍተኛ የፋይበር ይዘት አለው። ደበርጃን እጅግ በጣም ጥሩ የምግብ ፋይበር ምንጭ ነው። ፋይበር ለደም ስኳር ቁጥጥር ወሳኝ ነው፣ ምክንያቱም የካርቦሃይድሬትስ መፈጨትና ስኳር ወደ ደም ውስጥ መግባትን ያዘገያል። ይህ የስኳር በሽታ ላለባቸው ሰዎች አደገኛ የሆነውን ድንገተኛ የደም ስኳር መጨመርን ለመከላከል ይረዳል። ሌላው ጠቀሜታው የኢንሱሊን የመስራት ሁኔታን ያሻሽላል። ደበርጃን ውስጥ የሚገኙት ፖሊፌኖሎች እንደ ክሎሮጄኒክ አሲድ በአንዳንድ ጥናቶች የኢንሱሊን የመስራት ሁኔታን እንደሚያሻሽሉ ይታመናል። ይህም የሰውነት ሴሎችን ከደም ውስጥ ግሉኮስን ለመውሰድና ኢንሱሊንን በብቃት መጠቀም እንዲችሉ ያስችላቸዋል ማለት ነው። ይህ ደግሞ የአይነት 2 የስኳር በሽታን ለመቆጣጠር እጅግ ጠቃሚ ነው ማለት ነው። ሌላው እንግዲህ የደበርጃን ጠቀሜታ ለልብ ጤና ይጠቅማል። የልብ በሽታ የስኳር በሽታ ጋር የተለመደ ችግር ነው። ደበርጃን በፖታሲየም፣ በቫይታሚን ሲ እና በሌሎች ንጥረ ነገሮች የበለጸገ በመሆኑ የደም ግፊትን ለመቀነስና የኮሌስትሮል መጠንን ለማሻሻል ይረዳል። ይህም ጤናማ ልብ እንዲኖረን ያደርጋል ማለት ነው። ስለዚህ ደግሞ ለረጅም ጊዜ የስኳር በሽታን ለመቆጣጠር ጤናማ ልብ አስፈላጊ ነው ማለት ነው። ሌላው የደበርጃን ጠቀሜታ ክብደትን ለመቆጣጠር ይረዳል። ክብደትን መቆጣጠር የስኳር በሽታን ለመቆጣጠር ቁልፍ አካል ነው። ደበርጃን ዝቅተኛ ካሎሪና ከፍተኛ ፋይበር ስላለው የመጥገብ ስሜት እንዲሰማዎትና ለረጅም ጊዜ እንዲቆይ ያደርጋል። ይህ ከመጠን በላይ መብላትን ሊከላከልና ጤናማ ክብደት መቀነስን ወይም መቆየትን ሊያግዝ ይችላል። በዚህም የኢንሱሊን ሁኔታንም ያሻሽላል። ስለዚህ ክብደትንም ለመቆጣጠር የስኳር ህሙማን ደበርጃንን መመገብ ይችላሉ ማለት ነው። እንግዲህ በምን መልኩ መመገብ አለብን የሚለውን እንግዲህ በአትክልት ጋር ደበርጃንን ደባልቀን መመገብ እንችላለን። እንዲሁም ትንሽ እሳት አስመትተን በወይራ ዘይት መጠቀምም እንችላለን ማለት ነው። ሌላው በሾርባ ውስጥም መጠቀም እንችላለን። ነገር ግን በጣም እንደ ድንች ቺፕስ ጠብሰን ባንመገብ ይመከራል። መልካም ጊዜ።